ዶሮ ኦፕን ውስጥ እንዴት መስራት እንዳለብን አሳያችኋለሁ። እሺ ከነ ብድ ያለች ዶሮ ነው የምሰራላችሁ ፍርን ውስጥ ኦፕን ውስጥ በአማርኛ በአረብኛ ልንገራችሁ ውስጥ በአማርኛ ውስጥ በአረብኛ ልንገራችሁ ሰዎች እስኪ እንትን በሉ። እዚህ ጋር 2 ዶሮ አለኝ ታጥቦ ጽድት ብሎ የታጠበ ዶሮ ጥብ ነው ያደረኩት። ይሄንላችሁ 2 ዶሮ አለኝ። እንደዚህ ነው የምትቆርጡት። እሺ ለቦታ እንደዚህ ነው የምታካፍሉት እንጂ ቁርጥ አይደረግም። እና እንዴት እናደርገዋለን መሰላችሁ? እዚህ ጋር ቅመሙ የሶስ የሰራነው ሶስ እንዲገባ ቆረጥ እናደርገዋል። ቆረጥ እናደርገውና እንደዚህ እንቆራርጠዋለን። እያችሁት እንደዚህ ትንሽ ከፈል ቁርጥ ማለት እንትኑ እንዲገባ ማለት ነው፣ ቅመሙ እንዲገባ ማለት ነው። እና ቆረጥ እናደርገዋለን። ቆረጥ አይታይም እንጃልኝ የኔ አካሪያ ቆራረጥኩት ማለት ነው። እዚህ ጋር ደግሞ ምን አለኝ? ድንችና በክብ የተቆረጠ ድንችና ሽንኩርት አለኝ። ውስጡ ላይ ፍልፍል አስወጥ እና ሽንኩርት እንትን ጨው አርግታችሁ ድብልቅ ታርጉታላችሁ። ይሄ ደግሞ የፈጨውት እዚህ ውስጥ ሶሱ የፈጨውት መደበላልቅበት ፍልፍል ሮሚ ታውቃላችሁ? ፍልፍል ሮሚ፣ ፍልፍል አስወጥ፣ ጨው እና ሎሚ፣ ጨው፣ ፍልፍል አስወጥ፣ ሽንኩርት እና ጅብስ ሩማን ይሄን 2 ማንኪያ ማለት ነው። እና እዚህ ላይ እንደዚህ ታረጉትና አይታይማ እንደዚህ ካደረግን በኋላ እላዩ ላይ እናረጋለን ማለት ነው። ከዛ ዝቅ ይበል እስኪ ከዛ መሳሳ አርክተ ነው እዚህ አድርገን ይሄ ውስጡ እንዲገባ እንደዚህ በደንብ አድርገን በጀርባውን በዚህ በኩል እንደዚህ ውስጡ በደንብ አርክተን እንዲገባ አርግተን በዚህ በኩል እንደዚህ ግልብጥ እያደረግን ማሸት ውስጡንም ጭምር። እሺ ይሄ በእንትኑ በኩል ማለት ነው። ይሄን ግልባጩን በደንብ ማሸት አለባችሁና ተቆርጠብኝ እዚህ ጋር የቆረጥኩት ግልባጩን በደንብ አርግታችሁ ውስጡ እንደዚህ በደንብ እንዲገባ ጨው በደንብ እንዲደርስ እሽት አርግታችሁ እና የቀረ አለ እሱን እዚህ ላይ እንዳስታውቃላችሁ እዚህ ላይ ሲበስል ደግሞ እናሳያቸዋለን። እሺ